እኔ በልጁ ክሷል። ምን አድርገህ ነው አንተ የምትከሰው? በልጁ ክሷለሁ። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። ለአብርሃም የፈለገን ጥፋት ሊያጠፋ ይችላል፣ ግን ልጅ ማሳደግ አይከብደውም። ገባ? ኢትዮጵያዊ ነው። ኢትዮጵያ ውስጥ እስካደገ ድረስ ልጅ ደግሞ ባህል ወጉን አያፈነግጥም። ተረዳኸኝ? እንደዛ እንዲሆን አብርሃምን አንደኛ እንዲካስ ልጁም ደግሞ ከባህሉ ወጥቶ እንዳያድግ ከፈለክ አንተ ለአብርሃም ጥሩ ጓደኛው ነኝ የምትል ከሆነ ከጓደኛም አልፌ ከወንድሙ ነኝ እስከማለት ደርሰሃል አይደል? እንደዛ የምትል ከሆነ ና ውሰደኝ፣ አሁን ውሰደኝ፣ አስታርቀኝ ከሱ ጋር። ከዛ በኋላ ልጁን ላገናኘው። በቃ ልጁን በሰው ሀገር ሄዶ የማይሆን ነገር እንትን አይበልበት። ገባህ አይደል? አቡሽ ልመንህ ምንም እየሰራችሁ እናንተ ሩታ ኖቬል ሆናችሁ ምንም እየሰራችሁ አይደለም። ፋውል እየሰራችሁ ምንም አስባችሁ አይደለም። ምንም ማውቀው ነገር የለም። ምንም ማውቀው ነገር እንደሌለ ደግሞ ኖቬልን አግኝቼ ካዋራሁት በኋላ የምታየው ጉዳይ ይሆናል። ማለት ምንም ልፈጥሩም አይደለም፣ ምንም እያስመሰላችሁም አይደለም። እሱ ስስጎኑ የአብርሃም ስስጎኑ ልጁ ነው። በእኔ ተማመን። እኔ 100% እርግጠኛ ነኝ። እንደው ከ101% ነው እርግጠኛ ሆንኩት። እንሂድ፣ ችግር የለውም። ከሱ ጋር ያለውን ነገር ብቻ አንተ ፍታል። አንተን ስለሚሰማ ነው። ይኸውልህ አሁንም አስታርቀኝ እያልኩ ያለሁት አንተን ስለሚሰማ፣ እኔ ሳይታረቅ ከኔ ጋር የሆነ ልጁን ይዤለት ብሄድ ምናምን ሌላ ነገር ስለሚመስለው ነው። ቀድሞ ከኔ ጋር ሰላም ያውርድ፣ ልጁን ይዤለት እሄዳለሁ። እርግጠኛ ነህ? እርግጠኛ ነኝ። ምንም የሆነ ማስመሰል ሌላ ነገር እየፈጠራችሁ አይደለም? ምንም ማስመሰል የለም። አሁን ቤት ነው ያለው። ቤት ልውሰድህ። ደስ ይለኛል። ና እንሂድ። ሩታ እያስመሰለችበት ነው። አብርሃም ምንም ሊሰማኝ አልቻለም። እንግዲህ ያው እሱ መጥቷል። አብሽ እንዴት ሰላም ነው? አለ እንዴት ነው? ደህና ነኝ። እንዴት ነው? አለን ሰላም ነው። ቆይ ታሪፍ ነው። ረጋ አይነት ሴትም አይደለችም ጭራሽ። ነገር ግን የሮቤል ትንሽ ይሄ ገንፈል ማለቱ ወጣትነቱ ምናምን ተደማምሮ እሷንም ወደ አላስፈላጊ ነገር መራት። አይ እሷ ከዚህ በፊትም ስንናገራት እኔ በሰው መመራ አብርሃምም እኔም ሁላችንም ስንላት በሰው የምትመሪ ሰው አለ ካጠገብ ሰውን አትስሚኝ ስንላት እኔ በሰው መመራ ነኝ እሷ አይደለሁም ብላለች። በሰውም እንደማትመራ አንተም በሰው እኮ ላትመራ ትችላለች፣ ግን ወንድሟ ነው ኖቤል፣ ወንድሟ ነው። አብረው የጠነሰሱት ነገር ነው። የትኛውም ሰው ደግሞ የፈለገ ጥሩ ሊሆን ይችላል። እኔ በተደጋጋሚ ስለሆነ ነገር የማማክረህ ከሆነ ጫና ማደርስብህ ከሆነ አንተም ቢሆን አንተ አሁን በማንም የማትመራ ሰው ብትሆን እኔ መጥቼ ጫና ባደርስብህ ግን እኔን የማትቀበልበት ምንም አይነት መንገድ የለም። ተረዳኛ? ስለዚህ አሁን ይኸውልህ እንትና ትክክል ነው እንትና ትክክል አይደለም ምናምን ብሎ ለመከራከር አይደለም የመጣሁት። ኖቤል አጥፍቷል። ኖቤል ያጠፋው ምንድነው? አንደኛ ራሱ ማይሆን ርካሽ ስራ ሰራ። እኔ እስከዛሬ አላገኘሁትም። ባይዘው ብንገናኝ ጥሩ ነገር አይፈጠርም። ሲጀመር ማንን ነው ያላገኘው? ኖቤልን እስከዛሬ አላገኘሁትም። ቤት አይደል? ለምንድን ነው የምታስመስለው? አሁንም እያስመሰልክ ነው። አብራችሁ ነው ወንድም ነው አይደል? እያስመሰልኩ አይደለም። ይኸውልህ አብራችሁ እየኖራችሁ እንዴት ነው አላገኘሁትም የምትለው? እኮ ልንገርህ፣ ቤት ቢመጣ የማይሆን ነገር እንደሚፈጠር ያውቃል። በጣም ተናድጄ ነበር። እኔ አስበው እንደዛ ልክ ነኝ ብዬ ስከራከር እንዳልነበር ወርጄ ይቅርታ እስከመጠየቅ ድረስ እኮ ነው የደረስኩት። ይሄን ይቅርታ እስከመጠየቅ የደረስኩበት ደግሞ በሱ ምክንያት ነው። ይሄንን ጥፋት አጥፍቶ እንዴት ነው ቤት ሊመጣ የሚችል? ስታስበው ቤት አልመጣም። እኔ እሱን የምታውቁት እናንተ እንጂ እኔ የቤታችሁን ገበና እኔ አላውቅም። እራሳችሁ ታውቃላችሁ። ግን ደግሞ አሁን እያልከኝ ያለኸው ዛሬ የመጣበት እስኪ ዋንኛ ነገር እስኪ በግልጽ አስረዳኝ። እሺ ቴንኪው፣ አመሰግናለሁ። ዋንኛው ሐሳቢ ምን እንደሆነ ታውቃለህ? ሩታና ኖቤል ተመካክረው ያደረጉት ነገር ከኔ ነፃ ነው። ከኔ ነፃ ነው ማለት እኔ ጉዳዩን ምንም ነገር አላውቅም። ገባ? ጉዳዩን ከእናንተ እኩል ቪዲዮ ላይ ነው ያዩት። የዛን ሰዓት ደንግጬ ስደውል ኖቤል ስልክ ያነሳ ቤትም መጥቶ አያውቅም። ያው ዛሬ ደውዬለታለሁ። ምናልባት ከመጣና ካወራሁት እሱን የሚፈጠረውን ነገር እነግራለሁ። ነገር ግን አሁን የመጣሁበት ምክንያት ምን እንደሆነ ታውቃለህ? ይቅርታ ለማድረግ ስል አንተን ይቅርታ ለመጠየቅ አይደለም። አሁን እንድትረዳኝ የምፈልገው አብርሃም ነው የተበደለው አይደል? አብርሃምን ይቅርታ ጠይቄዋለሁ፣ እኔ አልተሳካልኝም። ስለዚህ አንተ ይቅርታ እንድታስታርቀኝ ነው። እኔ አንተ ከሰው ጋር ስትጣላ ብዙ ነገር አድርጌ አስታርቃለሁ አይደል? ዛሬ ደግሞ አንተ እኔ እዚህ ከአብርሃም ጋር ጥሩ ነገር አልተፈጠረም። እኔ ይኸውልህ የፈለገ ሊበድለኝ ይችላል አንድ ሰው፣ ነገር ግን በደሉን በመጥፎ ነገር መመለስ አልፈልግም። ተረዳኝ? በጥሩ ነገር ነው ያንን ሰው የምበቀለውም በጥሩ ነገር ነው። ስለዚህ አሁን ከአብርሃም ጋር ያለውን ነገር አንተ ነህ የምቀርበው። አብርሃምን እንዳንተ የሚቀርበው ሰው የለም።
አስታርቀኝ ለማለት ነው የመጣው ዛሬ አንተ ጋር እንድትረዳኝ። አቡሽ መጀመሪያ እኔ ብዙ ነገር ብያለሁ ጠርቼ አይደለ ከኖቬልም ከሩታም አስበልጬ ጠርቻለሁ። ከሩታ ጋር ሄጄ በናገራት አሁን እየተፈጠረ ያለው ነገር ደስ ስለማይል ከሷ ጋርም ሌላ ጭቅጭቅ ወይ ሌላ ንትርክ ሌላ ችግር ውስጥ መግባት ስለማልፈልግ ነው እሷን ሳልጠራ አንተን ጠርቼ ያናገርኩ። ከኖቬልም ወንድም እንደዛ በጥባጭ ስለሆነ ለነገሮች ለማበላሻት ቸኳይና ፈጣኑ ሰው ስለሆነ እሱን ሳልጠራው አንተን ትንሽ ተረጋጋለ ብዬ ጠርቼ ሳዋራ ሩታ አብርሽ ላይ እያስመሰለች ነው ወይስ አይደለም እያልኩ ለምንድን ነው በአንድ የተታረቁት ምክንያት ስጠይቅህ የምታውቀው ነገር ካለ ነገሮች እንዳይበለሻሽ አንተ ቀድመህ ተናገር ስለ ትክክል ነው እያደረገች ያለችው ትክክል ስለምታፈቅረው አብርሃም ከስተቱ ስለተማረ ምናምን ብዙ ነገር ነግሬያለሁ። የዛን ቀንም ነግሬያለሁ። ይኸውልህ በደንብ ስላልሰማኝ ነው እንጂ እኔ ነግሬያለሁ። አቤል አሁንም ቢሆን እንድታውቅልኝ የምፈልገው ነገር የዛን ቀንም ነግሬያለሁ። ሩታ ብቻዋን የወሰነችው ውሳኔ ከሆነ በጣም ልክ ናት፣ ስለምትወደው ነው። ሌላ ሰው ግን ተጨምሮባት ገብቶ ከሆነ እኔ አላቅም ብያለሁ። የዛን ቀንም ነግሬያለሁ። ይኸውልህ ምንም እንትን የሚደባበቅ ነገር መኖር የለበትም። ሁሉንም ነገር እዚህ ጋር አፍረጥርጠን ነው የምናወራው። ሚዲያ ነው ይቀመጣል እዚህ ገባ። ምንም የሚደበቅ ነገር የለም። ማውጣትም ይቻላል እንዴ። እኔ ነግሬሃለሁ እኮ እኔ የማውቀው ነገር እስከማውቀው ድረስ ብዬ ነው ያወራው። መጀመሪያ ልክ ላወራስ እስከማውቀው ድረስ እኔ እስከማውቀው ድረስ እንደዚህ እያልኩ ነበር ሳወራ የነበረው አይደል እንጂ የማላውቀውን ነገር እኔ ምንድን ነኝ እንዴ? ይሄን ያህል ጠንቋይ ይቀልባለሁ እንዴ? እነሱ ያሰቡትን ነገር ማውቀው ሳያማክሩኝ ነው። እኔ ባህሪን ታውቀዋለህ። ከዚህ በፊት ብዙ ነገር ሊያረጉ ሳይሆን ኖቤል ሊያረግ ብሎ ስለከለከልኩት ነው ይሄንን ነገር በሚስጥር ይዞ እንትን ያለው አይደል። እኔ ደግሞ እሱን አግኝቼ አዋራዋለሁ፣ ችግር የለውም። ነገር ግን አሁን አንተ ጋር የመጣሁት በአብርሃም በኩል ያለውን ነገር ጨርሰህ ከአብርሃም ጋር ያለውን ነገር ሰላም እንድታደርግልኝ ገባህ? እንድትረዳኝ የሚፈልገው እንጂ አሁን የትላንቱን ነገር እያነሳ ምናምን እንወቃቀስ ካልን ብዙ ነው የምንወቃቀስ። ነው መወቃቀስ አይደለም። ከዚህ በፊት ይቅርታን ጠይቀሃል። ያው እንዳልኩ እኔ ነኝ ያስታረኩ አይደል? የሆነ ጊዜ ላይ ካስታወስክ የሆነ ያለ ልጅ አለው ብላችሁ እኔ ሳላቅ ነው ብለህ አብርሃም ጋር አስታረቅ። እሺ ይኸውልህ ብዙ ነገር ጥፋት እኮ ሲደጋገም በጣም ያስጠላል አይደል? አንተ ከጥፋት እየተማርክ አይደለም ማለት ነው፣ ወይ ደግሞ ሁሌ እየተፎገርክ ትኖራለህ ማለት ነው። ገብቷል? የዛኔ ኖቤል አይደለም የፎገረኝ። በነገራችን ላይ የዛን ጊዜ በኖቤል ጥፋት ምክንያት አይደለም። ኖቤል እኔን አጭበርብሮኝ አይደለም። ያኔ ማወቅ ያለብህ ነገር ኖቤልም እኔ ሙሉ ቤተሰቡም ነው የተጭበረበረው አይደለም ነው። የዛኔ እኮ ሙሉ ቤተሰቡ ተጭበርብሮ ነው። በቃ ከዛ በኋላ ይቅርታ ብዬ ነው የመጣሁት። አሁን ደግሞ ማለት ነው ለተበደለው በደል ለተሰራ ይሄ ለተጭበረበረው ነገር የለም እወድሃለሁ ብለው ከዛ በኋላ ጨዋታ ነው ላሉት ነገር ብቻ ነው እንጂ ከዛ በፊትም ላለው ከዛ በኋላም ላለው ነገር እኔ አሁንም ቢሆን ይቅርታ አልጠይቅም። እንዲታወቅልኝ የምፈልገው ነገር እኔ በቤተሰቤም በእኔም ስም እዚህ ጋር መጥቼ ይቅርታ እየጠየቅኩኝ ያለሁት ለተፈጠረችው ለዛች ነገር ብቻ ነው። ይኸውልህ አሁን እኔ አንተ አሁን እያስመሰላችሁም አንተም ሩታም ኖቬልም የተባለው ልጅ እያስመሰላችሁ ይሁን አይሁን አላውቅም። ምክንያቱም ሩታ እንደዚህ በልጁ በስስ ጎኑ መታበት ነው። በኋላ ላይ አውቄ ነው እኔ ማንኛውም ሰው ከሱ ማራቅ እንደምችል እያሳየው ነው ብላ እንዴት ነው አሁን አንተ እንደዚህ ብለ እኔ እንጃ ምን እየሰራችሁ እንደሆነ ወይ ደግሞ እኛ ላይ ምን እያረጋችሁ እንደሆነ አላውቅም። ገብቷል? አሁን ከአብርሃም ጋር አስታርቀኝ ምናምን ያልክበት ምክንያት እውነት ይሁን እያስመሰልክ ይሁን ወይ ደግሞ የሆነ ጨዋታ ለመፍጠር ይሁን እንደ ሩታ ሌላ ነገር ለመፍጠር ይሁን እኔ ማውቀው ነገር የለም። ገብቷል? ከአብርሃም ጋር ደግሞ ላገናኝ አልችልም። በዚህ ሰዓት አገናኝኝ አይደለም በቃ ላስታርቅ የምችለው እኔ እንዴት አንተ ሄደ ቤቱ ድረስ ሩሙ ድረስ ሄደ እንትን ለማለት ሞክራል አይደል? ይቅርታ ለማለት ሞከርኩኝ። ግን ይቅርታ ለማለት የሞከርኩት ከቢኒያም ጋር ነው። ከቢኒያም ጋር ደግሞ የሆነ ችግር ስለነበረባቸው ገፋና አስወጣን። ገባህ አይደል? ካንተ ጋር ግን ሰላም ናችሁ፣ ጓደኛህ ነው፣ በጣም ቅርብህ ነው ምናምን። ስለዚህ አንተን ይቅርታ እሺ የማይልበት ምክንያት ምንም አይነት ምክንያት ስለሌለ በአንተ በኩል እንሂድ ነው እያልኩኝ ያለሁት። ገባህ? እኔ አንተ ጠርተህ አቡሽ ከሌሎቹ ይሻላል ብለህ አንተ ጠርተህ እንደምታዋራኝ እኔም ደግሞ አንተን ጠርቼ እዚህ ጋር አስታርቀኝ ስለ በእንደዚህ አይነት ነገር እንድመልስልኝ አልፈልግም። አሁን ከአብርሃም ጋር ባስታርቀም ምን የሚቀየረው ነገር አለ?
አንደኛ ምን የምቀይረው ነገር አለ? ህሊና የሚባል ነገር ወይስ እንደ ሩታ እያስመሰልክ ነው አንተም? ኖ እኔ ይኸውልህ ይቅርታ ነው እንጂ እየጠየኩት ያለሁት እኮ የሆነ ቤተሰብ እንሁን ምናምን አይደለም እያልኩት ያለው። ቤተሰብ እንሁን መጀመሪያ ቤተሰብ ሆናችኋል። ሲጀመር አንተ የሩታ ወንድም ኮንክበል ቆየ። ይኸውልህ ግን ቤተሰብማ ቤተሰብ ነን። ቤተሰብ ላይ ግን እንደዚህ ሲሰራ ዝም ብለህ ነው እያወቅህ ማለት ነው። ልጁ ምንም አብርሃም ምንም አያውቅላችሁ አይደለም። የዋስስ ጎንን አይታችሁ ልጁን ምን እያረጋችሁት እንደሆነ እኔ ነኝ የተረዳው። አቤል ምንም የተረዳው ነገር የለም። ከዚህ በፊት ደጋግሜ ጠርቼ ምንድነው እየተፈጠረ ያለው? እኔ ምንም ማውቀው ነገር ሚያማችሁ እናንተ እንደሆናችሁ አሁን ራሱ እያወቅህ ነው። ሚያማችሁ እናንተ አንተ ሩታ እና ያ ነፍስ የራቀው ወንድምህ ብዙ ነገር ሰፈጥሩበት። አብርሃም ምንም አያውቅም ብላችሁ ብዙ ነገር ፈጥራችሁበታል። የዋህነቱን ተጠቅማችሁ እኔ እየተሳሳኩ አይደለም እንዳልተሳሳኩ የለም ነገረ በቃ ሩታ እህትህ የቅርብ እህትህ አሳየች። አውርተን እንዴት ነው መግባባት የሚያቅተን? አንተ ስላልተግባባን እኮ ነው ብዙ ነገር የተፈጠረው እኮ። ይኸውልህ እኔ ምንም ማውቀው ነገር የለም። ለምን እንዴት ነው የምትረዳኝ? አንተ ብዙ ጊዜ ተደጋጋሚ ስህተት ትሰራለህ። ከዚህ በፊት ተደጋጋሚ ስህተት አልሰራም። ይኸውልህ አንድን ስህተት ሁለቴ አልሰራም። ከዚህ በፊትም ሰርተህ እኔ እኮ የተለያየ ስህተት ነው የተለያየ ሰው እኮ ነኝ። እንዴ ምን ሆነ ነው አቤል? እኔ እኮ ፈጣሪ አይደለሁም። ይሄን ያህል ጻድቅ መሆን የምችል ሰው አይደለሁም። አንተም እኮ ጥፋት ሰርተሃል። ይኸውልህ ለመወቃቀስማ ከሆነ ማለት ነው ያንተን 1000 ጥፋት እዚህ ጋር መዘርገፍ ይችላል። ምን 1000 ጥፋት? 1000 ጥፋት አንድ ጥፋትም አይባልም። ጥፋት ያኔ መተህ ቤት ከጀመርከው ቀን ጀምሮ እሺ መች ጥሩ ነገር ሰርተህ ምን አይነት ቤት ከጀመርክ ምን አይነት ቤት ላንተ ነው አስቀወጥክ? አስረብሽካ የተከበረ ሰው ቤት አስረብሽ። ለምን እኔ እኮ አብርሃም ነው አንተ ባለት ሚስቱ ነች። የዛኔ ሚስቱ በነበረች ሰዓት እንዴት ነው የሰው ሚስት አስገብተህ ቤት የምትቆልፈው? አንተ ማን ነህ? እነሱ እኮ ተፈላልገውና እንትን ብለው የተጋቡ ሰዎች ናቸው። አሁን ስለሱ አይደለም የዛሬ ስንት ወር ምናምን የተፈጠረ ነገር ወደኋላ እያነሳ አንተ እንድትላልፍ ግን ስህተት እየደካከምከው ነው እያልኩ ነው። አንተ እየተማከረ ሁለቴን የሰራሁት ስህተት አንደኛ ሰው ነው ልጅ አለው አይደል? እኛ ደግሞ አብርሃምን ይኸውልህ ያህንንም ማለት ነው ያ ጉዳይ ራሱ እስካሁን መተዋል የለበትም። እኔ አልተውኩትም። አሁንም አጣራለሁ። የአብርሃም ጠላት ነው እንደዛ ብሎ ያስወጣው። ማን እንደሆነ አይታወቅም። ምናልባት እናንተም ልትሆኑ ትችላላችሁ። እሱ እንደፈለክ አስብ። ከመክሰስ አንተን እኛን ከመክሰስ እኔን ከመክሰስ ወደ ኋላ ብለህ አታውቅም። ግን እስካሁን ምንም የፈጠርከው ነገር የለም። እኔ ግን እናንተን ስወቅስ እናንተን ብዙ ነገር ስል ማንም የሰማኝ የለም። እውነቱን ይዤ ማለት ነው። ሩታ እያስመሰለች ነው፣ ቀንታበት ነው ስለ ድራማ እየተጫወተች ነው ስለ ምንም የሰማኝ ነገር የለም። ቀንታበት አይደለም እንዴ? እንዴት ነው ቀንታ ነው? ቀንታበት አይደለም። ለምን አንገት ደፍቶ ስላልቀረ ሄርሜላ ከሱ ጋር ስለሆነች ከኛ ጋር ፈታ እያለ ስለሆነ ቀንታ ነው። በቃ ሌላ ነገር የለም። ኖቤል ገፋፍቷት ነው። በኖቤል አታውቅም። ሩታ የተከበረች ሰው ነች፣ ራሷን የምታውቅ በሰው የምትመራ ሰው አይደለም ብለህ አይደል? ከዚህ በፊት ብለኛል። አሁን ምንድነው ደርሶ መጨረሻ ብዙ ነገር ከተበለሻሸ በኋላ ይሄ ነገር ይቅርታ ለመጠየቅ ምን ድፍረት እንዴት ሳመጣ አንተ ከዚህ በፊት ወይስ ነገሮችን እያበለሻሽ ያለው አንተ ነህ? ይኸውልህ በቃ አሁን ሌላ ነገር ምን ማለት የለብንም። እኔ አብርሃም ከኔ ጋር አንተ በማስታረቅ የምታገኘው ነገር ምን እንደምታገኝ ታውቃለህ። አብርሃም እኔ ልጁ እንደሚፈልገው አውቃለሁ። በደንብ ልጁ እንደሚፈልገው አውቃለሁ። ሩታ የውጭ ፕሮሰስ መጥቶላት እንደጀመረች ታውቃለህ አይደል? ሩታ ስትሄድ ግን ልጁን ማስቀረት ይችላል። እኔ ነኝ ማስቀረት የምችለው የአብርሃምን ልጅ እንዲቀር ከፈለግ ከአብርሃም ጋር ያለውን ነገር ሰላም አድርግ። ገባ? እኔ የእህቴ ልጅ በሰው ሀገር ሄዶ የማይሆን ነገር እንዲንከራተትም ሆነ ምን እንዲልም አልፈልግም። የሰው ባህል ይዞ እንዲያድግም አልፈልግም። የእህቴ ልጅ ገባ? እዚሁ በሀገሩ የሀገሩን ባህል ይዞ የኛን ባህል ይዞ ወግ ምናምን ስነ ስርዓት ተምሮ እንዲያድግ ስለምፈልግ አብርሃም ጋር የሚቀርበትን ነገር እኔ አመቻቻለሁ። ነገር ግን ከሱ ጋር ይቀራባብልኝ፣ አስታርቀኝ። ይኸውልህ እንደዚህ ስላልክ እኔ ውስጤ ደስ ብሎኛል፣ ግን ደግሞ ላምንህ አልችልም። ምክንያቱም ከዚህ በፊት ከማመን ውጪ እኮ ምንም አማራጭ የለም። ለምን አምናለሁ? አብርሃም ላይ አሁንም ሌላ ነገር እኛ ላይ ሌላ ነገር እያሰባችሁ እስከሆነ በምን እናውቃለን? ገብቷል? ብዙ ነገር ፈጥራችኋል። ምንም ማሰብ ምንም ማለት በቃ ይኸውልህ በሱን በኔ ተጠቅመ አብርሃም ላይ ሌላ ነገር ብታረግስ? ገብቷል? እኔ እና እሱን ነው የምታጋጨን። ይኸውልህ እንደዛ አይነት ነገር ባስብ ይቅርታ መጠየቅ ይቅርታ እንደማልጠይቅ ታውቃለህ በደንብ። የሆነ ነገር ሳስብ ይቅርታ ጭራሽ ጠይቄ አላውቅም። ቀጥታ ሂጂ ድርጊት ነው ማድረግ። አሁን ማንንም አልፈራም። እኔ ታውቂኛለህ። እሺ አንተ እንዴት ልጁን ልታስቀር ትችላለህ? የሩታን ልጅ እንዴት ልታስቀር ትችላለህ? እንዴት እሺ ልትል ትችላለች ሩታ? እኔ ወንድሟ ስለሆንኩኝ እሺ ትለኛለች። በቃ በምን በኩል ምን ብለህ ልታሳምናት ነው አንተ? እሱን ያሳያል። እኔ እንደማረግ አርጌ ልጁን አስቀረዋለሁ። ገባህ? ምክንያቱም ይኸውልህ እዚህ ጋር እስከዛሬም ድረስ ኖቤልን እኔ
ኖቤል አንተ ሂድ ብዬ እኔ አንዳንድ ስራ ስለሚበዛብኝ ብዙ ነገራቶች ከሱ ጋር እንድትማከር እያረኩኝ ስለሆነ ነው እንጂ ሁላ ነገር እየተበላሽ ያለው ከኔ ጋር እየተማከረች ቢሆን አንድ ነገር አይበላሽም ነበር። ገባህ? አንድ የሚበላሽ ነገር አልነበረም። አሁንም ቢሆን እኔን ትሰማኛለች። እስከዛሬ ሳሰማኝ ቀርታ ብዙ ነገራቶች አበላሽታለች። አሁንም እሷም ይሄንን ቪዲዮ የምታየው ከሆነ ለሷ ራሱ ነግራታለሁ። ቪዲዮን ማየት አይጠበቅባትም። አሁን ኖቤልን ካገኘሁት በኋላ ደውዬ ነግራታለሁ። አንተ ብቻ ከአብርሃም ጋር ያለውን ነገር ሰላም አድርግልኝ፣ ልጁን እንትን እላችኋለሁ። አሁን አብርሃም የት ነው ያለው? አብርሃም ቤት ነው። ውሰደኝ፣ ይቅርታ አስባብለኝ፣ አስታርገኝ። እኔ አብርሃም እንድክሰው ትፈልጋለህ አይደል? እንድክሰው አትፈልግም ወይስ ትፈልጋለህ? አንተ የእውነት ጓደኛው ነኝ የምትል ከሆነ ጓደኛህ እንዲካስ ከፈለግ እስከዛሬ በተፈጠረበት ነገር ከሱ በእጥፍ እንዲካስ ከፈለግ እኔ በልጁ ክሷል። ምን አድርገህ ነው አንተ የምትከሰው? በልጁ ክሷል። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። ለአብርሃም የፈለገን ጥፋት ሊያጠፋ ይችላል፣ ግን ልጅ ማሳደግ አይከብደውም። ገባ? ኢትዮጵያዊ ነው። ኢትዮጵያ ውስጥ እስካደገ ድረስ ልጅ ደግሞ ባህል ወጉን አያፈነግጥም። ተረዳኸኝ? እንደዛ እንዲሆን አብርሃምን አንደኛ እንዲካስ ልጁም ደግሞ ከባህሉ ወጥቶ እንዳያድግ ከፈለክ አንተ ለአብርሃም ጥሩ ጓደኛው ነኝ የምትል ከሆነ ከጓደኛም አልፌ ከወንድሙ ነኝ እስከማለት ደርሰሃል አይደል? እንደዛ የምትል ከሆነ ና ውሰደኝ፣ አሁን ውሰደኝ፣ አስታርቀኝ ከሱ ጋር። ከዛ በኋላ ልጁን ላገናኘው። በቃ ልጁን በሰው ሀገር ሄዶ የማይሆን ነገር እንትን አይበልበት። ገባህ አይደል? አቡሽ ልመነ ምንም እየሰራችሁ እናንተ ሩታ ኖቬል ሆናችሁ ምንም እየሰራችሁ አይደለም። ፋውል እየሰራችሁ ምንም አስባችሁ አይደለም። ምንም ማውቀው ነገር የለም። ምንም ማውቀው ነገር እንደሌለ ደግሞ ኖቬልን አግኝቼ ካዋራሁት በኋላ የምታየው ጉዳይ ይሆናል። ማለት ምንም ልፈጥሩም አይደለም፣ ምንም እያስመሰላችሁም አይደለም። እሱ ስስጎኑ የአብርሃም ስስጎኑ ልጁ ነው። ልጁን ታገናኘዋለህ። ልጁን ተቀበለ፣ ከሩታ ተቀበለ፣ ለአብርሽ ሰጥቷል። አገናኘዋለሁ፣ ችግር የለውም። በእኔ ተማመን። እኔ 100% እርግጠኛ ነኝ። እንደው ከ101% ነው እርግጠኛ የሆንኩት። እንሂድ፣ ችግር የለውም። ከሱ ጋር ያለውን ነገር ብቻ አንተ ፍታል። አሁን ከአብርሃም ጋር በውስጥ ላስታርቅ እርግጠኛ ነህ? በቃ አንተን ስለሚሰማ ነው። ይኸውልህ አሁንም አስታርቀኝ እያልኩ ያለሁት አንተን ስለሚሰማ፣ እኔ ሳይታረቅ ከኔ ጋር የሆነ ልጁን ይዤለት ብሄድ ምናምን ሌላ ነገር ስለሚመስለው ነው። ቀድሞ ከኔ ጋር ሰላም ያውርድ፣ ልጁን ይዤለት እሄዳለሁ። እርግጠኛ ነህ? እርግጠኛ ነኝ። ምንም የሆነ ማስመሰል ሌላ ነገር እየፈጠራችሁ አይደለም? ምንም ማስመሰል የለም። አሁን ቤት ነው ያለው። ቤት ልውሰድህ። ደስ ይለኛል። ና እንሂድ።